ሰላም አለይኩም ወራህመቱላሂ ወበረካቱ። ቅመሞችዬ አንድ ነገር ግን ጠይቃችሁ፣ የገዛችሁትን ጫማ ግን መቼ ነው የምትለብሱት? ግን የምሬ ነው። አሁን ይህንን ጫማ ከገዛሁት እኔ ይሄ አመት ሆኖታል። በቃ አሁን ረመዳን ማለት ነው። ይሄ አመት ሆኖታል። ይሄም ደግሞ ማለት ነው ገዛሁት 80 ብር ነው መሰለኝ፣ 75 ብር ነው የገዛ ነው። ይሄ ደግሞ ከገዛሁት 2 አመት ነው። ወላሂ አንድ ቀን ላይ ሰግጄበት መጥቼ ከዛ በኋላ አለበስኩት። ወላሂ ነው የምላችሁ፣ በጣም ነው የሚገርመው። ግን እኔ ባልገዛ ነው የሚሻለኝ። የምሬ ነው። አለብሰውም ሲጀመር። አሁን እኛ አብዛኛው ወደ ቅመሞች ማለት ነው ያው የትም አንሄድበትም ከስራ ወይ ከእነሱ ጋር ነው መዝናኛ የምንሄድበት ከአረቦች ጋር ወይ ሀዲቃ የሆነ መዝናኛ ቦታ እንጂ እጀዛ እንኳን ብንወጣ አነዛዞርም። አሁን ሌሎቹ እጀዛ ቢወጡ አይቀመጡ ይዛዞራሉ። እኛ ደግሞ አነዛዞሩ አብዛኛው ደን የሆኑት ማለት ነው። አሁን እኔ አነዛዞሩ ይድን ቦታ በስራ ወደ ውጪ ነው ዋናው። በስራ አልደራደርም። እልብህም ይሄ 2 አመት አንድ ቀን ሳለብሰው አንድ ቀን ላይ ለብሻለሁ። ለዛውም ለብሼ ሄጃለሁ። ይሄን ጫማ በጣም የሚገርመኝ ላንለብሳቸው ዝም አሁን ይሄ ጫማ የምታዩት ሺኤን ነው። ሁሉንም በሺኤን ነው የተገዛው። ይሄ ብቻ ነው ነገር ተገዛው ሱቅ ላይ። ይሄ ሺኤን ነው ባይዘው። ይሄ አዲስ ነው። ይሄ አዲስ ነው ታውት ማለት ነው። ብራንድ ነው። እንዴት ነው አያችሁት? ይሄም አዲስ ነው። ሺኤን ነው። ይሄም ሺኤን ነው። 45 ብር ነው። አትለብሱት ደግሞ አትግዙ። የምሬ ነው። ብሩ ነው የሚሻለው። እንደውም እኔ አሁን የምሬ ነው። እንደውም የዘንድሮ እንትን እኔ አልገዛም ብዬ ትቻለሁ። አልገዛው ዘንድሮ ለኢዱ ማለት ነው። ልብስ ምናምን ልግዛ እንጂ ጫማ ምናምን አልገዛም ብዬ ማለት ነው። አልለብስም፣ የትም አልሄድም። እና ጥሩ ጥሩ ነገር ግዙበት። ወርቅ ጥሩ የሚጠቅማችሁ ነገር እንደዚህ ግዙ። እኔ እንደውም በቃ የዘንድሮ ረመዳን ሀዲያ ግዙ ምን ልስጥሽ ምናምን ሲሉ ሰዎች ማለት ነው ይሄንን ግዙልኝ አልኳቸው። የስተሽዋር ማለት ነው። ይሄን አሁን ይሄ አበሻ በውድ ነው የሚሸጡት ጋይስ፣ ገብታችኋል? የሊሳዎች ደግሞ 95 ብር ነው 75 ብር መሰለኝ ያመጡት ቤተሰብ ይሄንን ማለት ነው። እና እንደዚህ እንደ ጥሩ ጥሩ ነገር ብዙ ብር አረቦች ሀዲያ ሲሰጣቸው ማለት ነው። ማይረባሽ ልብስ አትሰብስቡ እንደኔ ያውላችሁ። ይሄ ሁሉ ጫማ ሰብስቤ ያው እኔ ጫማ የምትውል ዝም ብሎ ጫማ ከሀምሳ ጫማ እንዳይመስላችሁ። የምሬ ነው የምላችሁ። ብሩ በጣም ውድ ነው ጫማው። ይሄ ሁሉም ጫማ የምታዩት ማለት ነው። አንድ ቀን ላለብሰው ዝም ብዬ በሺኤን ይሄንን ገዛ ነው ይሄን እፈልጋለን አለሁ በብሬም እነሱም ሀዲያ ከሰጡኝ የራሴ እንትን በቃ ዘንድሮ ረመዳን ነው ነቃ። አልፈልግም ልብስ ምናምንም አልፈልግም ብዬ በቃ ይሄንን ይሻለኛል አልኩ። አይሻለው እንደ ቤተሰብ ንቁ እንደኔ ቅመሞችዬ። በቃ እኔ ልብሴ ሁሉም የሺኤን ነው። ልብሴ እኮ በጣም ወንድ ነው። ዝም ብሎ እኔ እኮ ብታዩኝ ማለት ነው ልብሴ ሁሉም የአረብ ልብስ ነው። ብሩ ውድ ነው ብታዩት ማለት ነው። ሁሉም ውድ ነው። አባያ ደግሞ ላለብሳችሁ አባያ ይውድ አንድ ቀን እንኳን ለብሳችሁም ቤተሰብ እኔ እኮ በጣም ነው የሚገርመኝ። እና የሆነ ነገር ሲሰጣችሁ ወርቅ ምናምን ጥሩ የሆነ ነገር ግዙበት። ወላሂ ልብስ ምናምን እንዳትገዙ። ደግሞ ሺኤን ልብስ አበሻ ደግሞ ግዢ ይሉሻል። ብንትን ፊልተር እያስቀመጡ መጥረብ ከፈለጋችሁ በአረቦች ጥረቡ። መጥረብ የማታውቁ ማለት ነው። ጥሩ ጥሩ ዳሞች አሉ፣ ይጠርቡላችኋል። እኔ ወላሂ ነው የምላችሁ አንድ ቀን አበሻ ልብስ ጠልቤ አላውቅም። አሁን ደግሞ የአበሻው ልብስ ደግሞ የሚያምር ልብስ መጥተዋል። ግዢ እያለኝ ነው ውስጤ ማለት ነው። ደግሞ እነሱ በስልክ የሚያሳይ ሁሉም ፊልተር ነው። እና እስኪ ኑ አንድ ቀን ፈታ እንላለን ቅመሞችዬ። ምን ይመስላችኋል? እስኪ ኮመንት ላይ አስቀምጡልኝ። እና ስትገዙ ጥሩ ጥሩ ነገር ግዙ። ልብሱንም ኮተት አትሰብስቡ። ሀገር ስትገቡ ጥሩ የሚጠቅማችሁ እኔ ወላሂ ነው የምላችሁ ይሄንን ማለት ነው። በቃ ጫማ ከመሰብሰብ የማይረባ ሺኤን ልብስ ከመሰብሰብ ይሄንን ግዙልኝ አላቸው። ስልክ ላይ ፌስቡክ ላይ ማለት ነው። በቃ ይሄንንም ጫማ አይቼ በቃ ልብስ ከመሰብሰብ ብዬ ይሄንን ጫማ ደስ አለኝና በቃ ግዙልኝ አልኳቸው። ይሄንንም ጫማ ይወድ ባይዘው ጫማ ሱቅ ላይ አላገኘሁትም። ልክ እንደዚህ ሁሉም ሱራ ምናምን አለው እዚህ። እኔ ደግሞ ትልልቁ አልፈልግም እንደዚህ። በቃ ይሄ
ለሀገር ቤት ለእናቶቻቸው ራሱ በጣም ቆንጆ ነው። ዝም ብዬ ሰብስበዋለሁ። ይሄ ደግሞ በስልክ አይቼ ደስ ብሎኝ አንድ ቀን እንኳን አለበስኩትም። ዝም ብዬ ጉድ እኮ ነው። ይገርማል።